ጡረታ ለመውጣት እድሜያችሁ የተቃረበ ሰዎች የጡረታ አበል ስንት እንደሚደርሳችሁ አሁን አብረን ካልኩሌት እናደርጋለን። የድርጅቶች፣ የካምፓኒዎች፣ የሰው ኃይል ኦፊሰሮች ብዙ ጊዜ ጡረታ ለሚወጡ ሰዎች አስፈላጊ የሆኑ ዶክመንቶችን፣ ሰነዶችን ለማህበራዊ ዋስትና ከመላክ ውጪ እና የመጨረሻዎቹን የ36 ወራት ደሞዝ ዘርዝሮ ጽፎ ከመላክ ውጪ ካልኩሌት አያደርጉትም። አዋጁ ላይ እንደተቀመጠው አይደለም እዚህ ጋር ማህበራዊ ዋስትና የሚሰራው ማለት ነው። ትንሽ ጨመር ይላል እና በአዋጁ መሰረት ቀጥታ ለስራው ካላችሁት እንዴት እንደሆነ አሰራሩን ካልነገሯችሁ ትክክል ላይመጣላችሁ ስለሚችል ነው። እና ሌሎች ደግሞ ለሚጠቅማቸው ሪፖስት አድርጉ። እንጀምር። እስክሪፕቶ ከያዛችሁ ማስታወሻ የያዛችሁ ጡረታ የምትወጡበት ወር ከሱ ወደኋላ የ36 ወር ደሞዛችሁን በእያንዳንዱ ወር የተከፈለውን የ36 ወር ደሞዛችሁን ደምሩት። የተለያየ ደሞዝ ተቀበላችሁ ሊሆን ይችላል፣ በአመታዊ ጭማሪ፣ በደረጃ እድገት በመሳሰሉት። ወደኋላ የ36 ወር ደሞዙን ትደምሩትና ለ36 አካፍሉታላችሁ። ይህ አማካዩን ትይዙታላችሁ። ይህን አማካይ ትይዙታላችሁ። ለምሳሌ ምሳሌ ቁጥር መጥራት አያስፈልግም። አማካዩን ያዛችሁ እናንተ። ከዛ በኋላ ስንት ዓመት እንዳገለገላችሁ በሀሳባችሁ ደምሩት፣ ወይም ወረቀት ላይ ደምሩት። ለምሳሌ 30 ዓመት አገልግላችሁ ከሆነ 30 ዓመት እንዳገለገላችሁ አስቡት። ስለዚህ አሁን ጠቅላላ ያገለገላችሁበትን ዓመት ካሰባችሁ በኋላ እንደዚህ ጠቅላላ ካገለገላችሁበት ዓመት ላይ 10 ዓመቱን ትቀንሳላችሁ። ኦኬ፣ 10 ዓመቱን ቀንሱ። ለምሳሌ 30 ዓመት ያገለገላችሁ ሰዎች 10 ዓመት ስትቀንሱ 20 ዓመት ይቀራችኋል። ይህንን የመጣውን ውጤት ከጠቅላላው ዓመት ላይ 10 ዓመት ስትቀንሱ የመጣውን ውጤት በ1.25 አባዙት። በ1.25 አባዙት። ለምሳሌ 20 ዓመት ከሆነ የቀራችሁ ከ30 ዓመት ላይ 10 ዓመት ሲቀነስ 20 ዓመት ከሆነ የቀራችሁ 20 ሲባዛ በ1.25 ስንት ይመጣል? 25 ይመጣል ማለት ነው። 25ን ይሄን በፐርሰንት አስቀምጡት። 25% በሉት። 25%። ከዛ ምን ታደርጋላችሁ? ቤዚክ የሆነ 30% ለ10 ዓመት ለቀነሳችሁት 10 ዓመት የሚሰጥ ነው። 30%። ኦኬ፣ 30% ለማንኛውም ተመሳሳይ ነው፣ ማይቀር ነው። 10 ዓመት ላገለገለ ማለት ነው። 30% ሲደመር ከቶታል ዓመታችሁ ለ10 ዓመት ቀንሳችሁ በ1.25 ታባዙ የመጣው አለ አይደለ? አሁን ለ20 ዓመቱ እኔ የመጣልኝ 25% ነው። 30% ሲባዛ 25% እኩል ይሆናል 55% መጣ ማለት ነው። 55%። ስለዚህ የጡረታ አበላችሁ የሚሆነው ስንት መሰላችሁ? ቀደም የ36 ወር ደሞዛችሁን ደምራችሁ ለ36 ስታካፍሉት የመጣው ቫልዩ አለ አይደለ? የመጣው የገንዘብ መጠን አለ አይደለ? እሱን 30% ሲደመር 25% አሁን ያመጣሁት 55% ነው አይደለ? ያ አማካይ ቅድም ያመጣችሁት የ36 ወር ደሞዛችሁ ሲካፈል ለ36 የመጣውን አማካዩን በ55% ታባዙታላችሁ። እኔ በ55% ማባዛው፣ እናንተ ግን 30% ሲደመር የመጣላችሁ በ1.25 ታባዙ የመጣላችሁ አለ አይደለ? በሱ ነው የምታባዙት። ለምሳሌ እኔ አሁን አማካይ ደሞዝ ያመጣሁት ቅድም የ36 ወር ደምሬ ለ36 አካፍል 100 ሺህ ብር አምጥቼ ከሆነ 100 ሺህ ብር ሲባዛ በ55% ይሄ ነው 55 ሺህ ነው የጡረታ አበል የሚሆነው ማለት ነው። ኦኬ፣ የእናንተም እንደዚሁ ነው የሚሰራው። ግልጽ ነው አይደለ? ምንም ያምታታ ነገር የለውም። መልካም ቀን።